የተፈጠረው። እንግዲህ እኔ ለሞተ በጣም ሰጥቻለሁ። መጀመሪያ እንዲያምን ነበር ጎሮሮዬን ይይዘኛልና ለሞት ስለሰጋው ነው በቪዲዮም ለማውጣት እንትን ጎሮሮዬን ይይዘኛል የሚራቅ ሲወጥም ማለት ነው የሆነ ነገር እንትን ይለኛል እና ለሞቴ ስለሰጋው ነው እና መንገዱም ስለተዘጋ ስለጨነቀኝ እና እንድትተባበሩን ቪዲዮ ሰርታችሁም ቢሆን በሞት ያለው ለመውጣት ፈልጊያለሁ እና እግሬ እጄ ተይዟል እና በዚህ ይሁን ምን ይሁን አላውቅም። የሰራበት መዳም ራሱ በቃ በህይወት ያለሽ ወደ ሀገርሽ ተመለሽ እና ፕሮሴስ ጀምሪ ብላ ፈርታ ነው የላከችኝ። እኔ አንድ ነገር ኮሚሽን የምጠየቃለሁ ብላ ማለት ነው። መዳምሽ ማለት ነው መዳምሽ ማለት ነው የኮንትራት መዳምሽ ወይስ ጠፍቼ የምሰራበት መዳም ማለት ነው። እና እኔ እጠየቃለሁኝ። ምግብን መብላት ዘግቶኛል እና እየበላሁ አይደለሁም። በዚህ ይሁን አላውቅም። ይሄ ከላይ እብጠት ብቻ ነው ያለው እና ቁስልነት ነገር አለው። መጀመሪያ ኢትዮጵያ እያለሁ በዚህ መርፌ ስወስድ ነበር እና በዚህ ይሁን ምን ይሁን ሁለት እግሮቼን ስራመድ ያመኛል፣ እጆቼን ያመኛል። እናም ስነሳ ራሱ በጣም እንትን ተደጋግፌ ነው የምነሳው። በዚህ በካሜራም እያየች በህይወት እያለሽ እንትን በይ እኔ አልጠላሽም፣ ግን አንድ ነገር ከሆንሽ እኔ እጠየቃለሁ በሚለው ነው ወደ ኢጃዛም የመጣሁት። በህይወት እያለሁ ለመውጣት ፈልጌያለሁ። እኔ ምንም ፈልጌ ሳይሆን ኤምባሲዎችንም እንድትሄድልኝ ነው ቶሎ ፕሮሴሱን ማስጀምሮ እንዲያስወጡ እና እባካችሁ ተባበሩኝ። ለህይወቴ ስለሰጋው ነው። እሺ ቤተሰብ እዛ ያላችሁ ሁላችሁም ቪዲዮ ስሩላት። ኤምባሲውም ይሰማል፣ ዶክተር አብይም ይሰማል። እናንተም አሁን የሰማችሁ እችሊ ስትወጣ ደግሞ መውጫ እንደሚያስፈልጋት ተረድታችሁ እኛ ሴቶች እርስ በራሳችን ካልተጋገዝን ማንም የሚያግዘን ሰው ስለሌለ እባካችሁ አንጨናነቅ። በምትችሉት ነው። ቪዲዮ መስራት የሚችል ቪዲዮ ይሰራል። በሳንቲም መርዳት የሚችል በሳንቲም ይረዳል። ፕሮሰስ ማስጨረስ የሚችል ፕሮሰስ ያስጨርሳል። ይሄ ቪዲዮ ራሱ ሪያድ ኤምባሲ እንዲደርስላት አድርጉ። ገብቷችኋል? ለምን በልዩ ኬዝ እንዲያዝላት ማለት ነው። በልዩ ኬዝ እንዲያዝላት እንድታከም ተብያለሁኝ። በዛ ደግሞ አቅም የለኝም፣ ያሳክመኝ የለኝም። ተወጦኛል። ምንድን ነው አሉሽ? ማሬ በሽታው ምንድን ነው አሉሽ? አላውቅም። የጤ ነው የሚሉት፣ ግን እኔ እጄም ሁሉም ነገሬን ያመኛል። እዚህ ጋር ይዞኛል። መጀመሪያ አያመኝም ነበር እና ወር ሊሞላኝ ነው። ምግብ መብላት አልችልም። በጣም ነው የሚያመኝ። እዚህ ጋር ጎሮሮዬን ይዞኛል። ምንድን ነው የምትፈልጊው? አገር ሂደሽ ዶክተር አብይ እንዳትብሽ ነው የምትፈልጊው? አዎ ያው መንገዱም ስለተዘጋጋ ግራ ገብቶኛል። ምንድን ነሽ? ጠለብ ነሽ? ባህርተኛ? ጠለብ ነው። ኦ ጠለብ ደግሞ ተዘግቷል አሁን። ጠይብ እስከሚከፈት ድረስ ታዲያ ውሽ እኔ እኮ ለዚህ ነው ሰው አላስገባም ብዬ የምለው። ያ ጀማዓተል ኸይር መርዳት የማንችለውን ነገር ባንነካካው የተሻለ ነው። ጠይብ እስከዛ ድረስ እንዴት ነው የምተኘው? እንዴት ነው የምትበይው? እንዴት ነው የምትኖሪው? እንዴት ነው የሚኮነው? በቃ እኔ ይሄንን እኮ ነው የምፈራው። ብዙ ጊዜ ሐኪም ቤት ሄጃለሁኝ። ታክም ያለው አልታከምኩኝ ለማለት እዚህ ግን ዶክተሩም ሰርጀሪ ከአንገት በላይ ስለሆነ አላረግም። ትልቅ ሆስፒታል አለ ተኝተሽ ስትታከም አውሩ። ምን ሸር ላርግ እና ደግሞ ሕክምናውን እኔ እዛ ገብቼ ለማግኘት የግድ ኤምባሲዎችንም እንትን ለማለት ነበር፣ እንድታነጋግርልኝ እንድተባበሩ እኮ። እኔ እኮ ጅዳ ነው ያለሁት ማሬ፣ ሪያድ እኮ አይደለሁም። ግን የዶክተር ወረቀት ካለሽ የሆነ ነገር መፈጠር አለበት። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። የእህታችን እንግዲህ የምትገኘው በሳውዲ አረቢያ ነው። ወላሂ በጣም ነው የምታሳዝነው፣ በሰው ሀገር ላይ ማለት ነው። ሰሞኑን ደግሞ የሳውዲ አረቢያ ኤምባሲዎች ጠለቦችን እያስተናገዱ አይደለም፣ በባህር የሚመጡትን ብቻ ነውና ጠለቦች
እየተስተናገዱ አይደለም። ጠለቦች እየታመሙ ወደ ሀገራቸው መግባት አልቻሉም ማለት ነው። ብዙ ልጆች አሁን ሰሞኑን ታመው ወደ ሀገር መግባት አቅቷቸው የመንግስት ሆስፒታል እየሄዱ እየወደቁ ነው። እኔ ራሱ የማውቃቸው እንደዚህ የተወሰኑ ልጆች በቃ መሄድ አልቻሉም። ለምን በኡምራ በሀጅ በዚያራ በኡምራ በጠለብ የመጡ ሰዎችን አናስተናግድም። አሁን የምናስተናግደው ባህርተኞችን ብቻ ነው። ባህርተኛ በባህር የመጣ ብቻ ነው ወደ ኢትዮጵያ አሁን ዲስምባሲ ቆርጦ መሄድ የሚችለው ማለት ነው። እና በጣም እያስተዋወለባቸው የኔ አሁን አንዲት ዘመዴ መዲና የመንግስት ሆስፒታል ሄዳ ወደቀች፣ አማራጭ ስታጣ ማለት ነው። በጣም ታማ እሷ ደግሞ ዲስምባሲ የጠለባ እናስተናግድም የባህር ነው ምናምን ሲሉ በቃ መጨረሻ ላይ ተስፋ ቆረጠች ማለት ነው። አንዳንድ ጊዜ ወላሂ የሀገር ተስፋ ያስቆርጣል። አንዱ ነገር ሲሞላላችሁ አንዱ ነገር ይጎልባችኋል። አሁንም ብዙ ሰው ሲታመም ወደ ሀገር መግባት ይፈራል፣ እዚሁ መታከም ይፈልጋል። አንዳንዱ ደግሞ በቃ ሀገሬ ሂጄ ልሞት፣ ሀገሬ ሂጄ እታከማለሁ ይላል። በሚወስኑበት ሰዓት ደግሞ አሁን ባህርተኛ ነው የምናስተናግደው፣ ጠለቦችን አናስተናግድም። የሆነ ጊዜ ደግሞ ጠለብ ነው የምናስተናግደው፣ ባህርተኛ እናስተናግድም። በባህር የመጡ ሰዎች ችግር ይደርስባቸዋል፣ ወደ ሀገራቸው መውጣት አይችሉም በህጋዊ መንገድ። ስለዚህ የመንግስት ሆስፒታል እየገቡ መኖራቸውም መሞታቸውም አይታወቅም ማለት ነው። አሁን ይችል እንግዲህ ከጠለብ ነው የጠፋችው። ህመሟ እንዳያችሁት ነው። እንደው ቢያንስ ኤምባሲዎች ማለት ነው በባህርም ይሁን በጠለብም ይሁን እንደዚህ አይነት ችግር የደረሰባቸው ካሉ የጤና እክል ከገጠማቸው መፍሮት ማስተናገድ እኮ አለባቸው። እንደውም አስቀድመው ከሁሉም በፊት አስቀድመው እነዚህን ሰዎች ወደ ሀገራቸው ማስገባት አለባቸው። ከሞቱ በኋላ የአስክሬን አዋጡ እንደዚህ ይበሉ ከማለት በቁማቸው ምን የሚያግር ነገር አለ? የሚያግር ነገር እኔ ይኖራል ብዬ አላስብም። ያኔ ቀራሮ እነሱ እንደወጡት ቢሆንም ለህመምተኛ ግን ቦታ መስጠት አለባቸው። ለበሽተኛ አንድ ሰው ኤምባሲ ሄዶ ጥናተሙ ማለት ነው እዛ ጋር ወንበር እየተኛ ምናምን በወረፋ እኮ ነው የሚሰራው። ወይ እኔ ወላሂ አንዳንድ ጊዜ ኢትዮጵያኖች ጨካኝ ነን ነው የምለው። እዛ ግን ተገልጋዩ ሳይሆን አገልጋዩ ማለት ነው። የሆነ በሽተኛ ከሄደ ይሄ ታሟል እንትን አሳልፉት ወረፋው እስከሚደርስ መርከም የለበትም ብለው አሳልፈው ቢሰሩለት አሪፍ ነው። እና ይችል እንግዲህ እንዳያችኋት ከጠለብ የጠፋች ስለሆነ ህመሟ ደግሞ የሚታይ ነው። ምንም የተደበቀ ህመም የለውም። በጣም ነው የሚያስፈራው። ለሐውለ ወላ ቁወተ ኢላ ቢላህ። እና ጠለብ ስለሆነች ከጠለብ የጠፋች ስለሆነች ወደ ሀገሯ መግባት አልቻለችም። ዲስምባሲ መቀበል አልቻለችም ማለት ነው። አሁን ላይ እያስተናገዱ ያሉት የባህርተኛ ብቻ ነው። ልጅም ይዘው መሄድ የሚችሉት ባህርተኞች ናቸው። አሁን ላይ ይገማ ያለውም ሀጅ የመጣም ኡምራ የመጣም ከጠለብ የጠፋም መስተናገድ አይችልም ኤምባሲ ላይ ማለት ነው። የሳውዲ አረቢያ ኤምባሲ አላህ ይስጥር፣ አላህ ይስጥር። አሁን እኛ ወደ ሀገር መግባት ስንፈልግ ደግሞ ምን ቀራር እንደሚመጣ አላውቅም። የምር በጣም የሆነ ጊዜ ሌላ ቀራር ይመጣል፣ የሆነ ጊዜ ለአንዱ እድል ይሰጣል፣ ለአንዱ እድል አይሰጥም። እንደዚህ ነው ማለት ነው።